በቀጥታ ወደ ሸማቾች ሱቅ መዝናኛ ክበብ ሄጄ ድራፍት መጠጣት ጀመርኩ። ጎበዝ ድራፍትና ውሸት ይመሳሰላሉ። ሁለቱም ቶሎ ቶሎ ሽንት ያስመጣል። ወደ መጸዳጃ ቤቱ ልጸዳዳ ሄጄ ስል መጸዳጃው ደረቴ ላይ ነው። እነዚህ ሰዎች ምን መስራታቸው ነው ብዬ ፊቴን ልታጠብ ወደ መስታወቱ ጋር ሲሄድ መስታወቱ የሚያሳየው የኮፍዬን ጫፍ ነው። ተበሳጨ። ምን ማድረጋቸው ነው እነዚህ ሰዎች ስል አንድ ዘለግ ያለ ሰውዬ መጥቶ ያለ ሐሳብ ተጸዳርቶ ፊቱን ታጥቦ ወጣ። ስማ አንተን አረን እነዚህ ነገሮች የሰራው ስለው አረ ጓደኛዬ ነው አለኝ። ተደራጅታችሁ ነው። እንደውም እኔና መሰል አጭሮቼን ይዤ እገነጠላለሁ አልኩት። ከዛ ቆም ብዬ ሳስበው የቆጡን ማን ያወርድልኛል? ምክንያቱም እኔ ሰው ነኝ። ዛሬም ብቻ ሳይሆን ነገንም አስባለሁ።